ዘወረደ የሚባለው እግዚአብሔር ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችኋስ ሰማይን ዝቅ ዝቅ አድርጎ አንተው ምን ዝቅ ታደርጋለህ? ሰማይ የለ ምድር የለ ምን ነው ዝቅ የምታደርገው? እኔም ማለት እኮ ነው አንተ ስል በነገራችሁ ላይ ሁላችን ዝቅ ያላለ ምን ኑሮን ምናችን ነው ዝቅ የሚለው አይደጋችሁ? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ ይመጣ። ልዕልናውን ዝቅ አድርጎ ምልአቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምልአቱ፣ ስፋቱ፣ ርቀቱ። የጾሙ የመጀመሪያው እሁድ ዘወረደ ይባላል። ሰማይና ምድር የማይችለው የክብር ባለቤት የሆነ አምላክ ከሰማየ ሰማያት መውረዱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የመወለዱ ነገር ይታወስበታል። ስለዚህ ነው ዘወረደ መባሉ። የመጀመሪያው የአብይ ጾም ሳምንት ዘወረደ ተብሎ ይታወቃል። ዘወረደ የሚለው ስያሜ ምንን የሚያመለክት ነው? በኦርቶዶክሳዊት ሐዋርያዊት ቅድስት ቤተክርስቲያናችን ይህ ዘወረደ የተባለው ሳምንት የሚያመለክተን ትልቁ ምስጢር በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም የሰው ልጅ ነው የሚል ቃል አለ። የጾሙ የመጀመሪያው እሁድ ዘወረደ ይባላል። ይህ የመጀመሪያ ሳምንት በሲኦል ተጥለው በአጋንንት እየተቀጠቀጡ የአምላክን መውረድ የተስፋይቱን ቀን ይጠብቁ የነበሩ ነፍሳት የተስፋቸው ጅማሬ ሰማይና ምድር የማይችለው የክብር ባለቤት የሆነ አምላክ ከሰማየ ሰማያት መውረዱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የመወለዱ ነገር ይታወስበታል። ስለዚህ ነው ዘወረደ መባሉ። በዚህ ሳምንት ከቀዳሚ ነቢያት አንዱ ሊቀ ነቢያት ሙሴ የሚታወስበታል። ይህን የጾም ሳምንት ጾመ ሙሴ ወይንም ሙሴኒ ተብሎ ይጠራል። የሁዳዴ ጾም የመጀመሪያው ሳምንት ዘወረደ የሚባለው እግዚአብሔር ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችኋስ ሰማይን ዝቅ ዝቅ አድርጎ አንተው ምን ዝቅ ታደርጋለህ? ሰማይ የለ ምድር የለ ምን ነው ዝቅ የምታደርገው? እኔም ማለት እኮ ነው አንተ ስል በነገራችሁ ላይ ሁላችንም ምን ነው እኔ ዝቅ ማለው ምናችን እናደርጋለን? እኛ ዝቅ ያላለ ምን ኑሮን ምናችን ነው ዝቅ የሚለው? ሰማይን ዝቅ ዝቅ አደረገው እኮ ያለው ምንድነው? ቅዱስ ዳዊት የሚለው አረ ልብ በሉ እያለ እኮ ነው። ምኑን ነው ዝቅ ዝቅ ያደረገው? ትልቅ ነገሩን እኮ ዝቅ አድርጎት መጣ ነው። ሰማይ እንጂ ስለሰብ ሰማይን ይዞ ተዚህ ወርዶ አይደለም። ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን ይሄ ሰማይ ዝቅ እያለ ቢወርድ አይደጋችሁ? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ ይመጣ። ልዕልናውን ዝቅ አድርጎ ምልአቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ እበዩ፣ ልዕልናው ብለው 7 ያደርጓቸዋል ሊቃውንቱ። እነዚህን ነው ዝቅ ያደርጋቸው። ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው! ቆሎ እኮ በሉ ተብሎ ይደነቅ። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በሶስተኛው ቀን ምድር አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሡ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? የእኛን ልብስ ለብሶ እንደኛ እያለቀሰ እንደ ሕፃናት ተታች ወከመ ሕፃናት በከየ እንደ ሕፃናት እያለቀሰ ሰው ታቅፎት እንዲያው ጾም እኮ ነው። ይሄ ነገር ነው ዘወረደ ተጾሞ እዚህ ነው የሚጀመረው። በዚህ ስትመሰል ጾሙ ደስ ይላል ማለት ይሄንን ነው ሊቃውንቱ ያደነቁት። ዘያገምሮ መካን አግመረቶ ድንግል። ቦታ የማይወስነውን አምላክ ማን ወሰነችው አለ? ድንግል ወሰነችው። ባይል ዘይሁብ ብኢለ ኮነ ነዳየ በእንተ ሥርዓተ ትስብእት። ለሁሉ ሀብትን ባለጸጋን የሚሰጥ እሱ ሰው ስለመሆኑ ምን ሆነ አለ? ድሃ ሆነ። ከምዕባል አነ በንዴተ ዚአሁ። በሱ ድህነት እኔ ባለጸጋ እሆን ዘንድ እርሱ ስለኔ ድሃ ሆነ። ቦታ የማይችለው አምላክ እርሱ አንዲት ድንግል ታቀፈችው። ነሳይኩ አርአያሁ ወያቀብክዎ። እሱ መልኩን ሰጠኝ እኔ ግን አልጠበቅኩትም ነበር አለ። ነሳ ሥጋዬ ሥጋዬን የኔን ሥጋ ለብሶ መጣ። ወረሰየ ለሥጋዬ ዘይመውት። የኔን ሥጋ የማይሞት የማይፈርስ የማይበሰብስ አደረገው ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 61 ቁጥር 34 ላይ ሲናገር። ይሄን የሚያስደንቅ ቦታ የማይችለው ጌታ በአንዲት እዚህ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ቦታ የማይችለው አምላክ ከእናቱ ሆድ 9 ወር ከ5 ቀን ታግሶ በቅታው ቁጭ ሲል
ያድንቀል ያስደንቃል። እናቱም ትደንቀናለች፣ እሱም ያስደንቀናል። ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል ይላል አባ ጊዮርጊስ። የእመቤታችን የቅድስት ድንግል ማርያም ማኅፀን ከኪሩቤል ሰረገላ በለጠ፣ ከፍ ከፍ አለ፣ ሱራፌልንም ላቃቸው ይላል። እንዴት ያለ ማኅፀን ነው! የእሱ መውረድ የእሷ መወሰድ የሚያስደንቅ። ቅዱስ ዮሐንስ አፈወርቅ እንዴት እንደሚል ደግሞ ተመልከቱ። ምን ተእብሎ ምን ተእነብብ እስመ ብሎ የመዋዕል ኮነ ሕፃን። ቀዳማዊ እርሱ ሕፃን ሆኖ ታይቷልና ምን ልናገር እችላለሁ? ዘይነብር ዲበ መንበር ልዑል ወዘይትሊዓለም ሰማየ ሰማያት። ከሰማያት በላይ ባለ ሰማይ የሚኖር እርሱ ተወዴ ውስተ ጎል፣ በበረት ውስጥ እሱ ተጣለ። ስለዚህ ነገር ምን እናገራለሁ ይላል። ዘይትገሰጽ የማይያዝ እሱ፣ ዘይንበለ ሥጋ ሥጋ የሌለው እሱ፣ ተገሰበ እደ ምድራውያን በምድራውያን እጅ ተዳሰሰ እርሱ። ለዘይመትር ማይሠራ ኃጢአት ጠብለልዎ በአጽርቅት ታድገ ለከ ኃጢአትከ ታድገ ለኪ ኃጢአትኪ እያለ የኃጢአትን ማሰሪያ የሚቆርጠውን በጨርቅ ተጠቀለሉት። ከማያልብሶ ለዘማሰነ ክብሩ ሀበ ክብር፣ ክብሩ የጠፋ አዳምን ክብሩን ያለብሰው ዘንድ ወለዘጠባ ጠፋ ስባቲሁ ያልብሶ ስባተ፣ ጌትነቱ የተወሰደበትን አዳምን ጌትነትን ይሰጠው ዘንድ እርሱ ሰው ሆነ። ወለትይር ተቃል ይክሰቶ በየራ መድኃኒት፣ አዳም ከእኛ እንዳንዱ ሆነ ብሎ በምጸት ቃል የተናገረውን መሬት አንተ ወትገብ ውስተ መሬት ያለውን ያንን ሥጋ በባሕርይ አምላክነት ይገልጠው ዘንድ እርሱ ሰው ሆኖ መጥቷልና እንዴው ምን እላለሁ እንዴው ምን እናገራለሁ ይላል። ነሣ ሥጋዬ ወወሀበኒ መንፈሶ፣ የእሱን ሥጋ ለእኔ ወሰደ፣ የእሱን መንፈስ ደግሞ ለእኔ ሰጠኝ። ወወሀብኩ ሥጋዬ፣ የኔን ሥጋ ለተዋህዶ ሰጠሁት። ወነሣእክዎ መልሼ ቆረብኩት። ይሄንን አድርገልኝ ወዘገብኩ ረብሐ ሕይወት፣ ብዙ ብዕል ክብርን ጸጋን የዘላለም ሕይወትን አገኘሁ ብሎ ይነገራል። ይሄን ነው ማድረግ። የመጀመሪያው የዐቢይ ጾም ሳምንት ዘወረደ ተብሎ ይታወቃል። ዘወረደ የሚለው ስያሜ ምንን የሚያመለክት ነው? በኦርቶዶክሳዊት ሐዋርያዊት ቅድስት ቤተ ክርስቲያናችን ይህ ዘወረደ የተባለው ሳምንት የሚያመለክተን ትልቁ ምስጢር በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም የሰው ልጅ ነው የሚል ቃል አለ። ልብ ብላችሁ እዚህ ላይ የምታዩት ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም እርሱም የሰው ልጅ ነው። ከየት ከወረደው በስተቀር? ከሰማይ ከወረደው በቀር። ከሰማይ የወረደው ማን ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ እግዚአብሔር ነው ይልና ወንጌላዊ ዮሐንስ ቁጥር 14 ላይ ምን የሚል ቃል ይናገራል? ያ ቃል ያልኩት ሥጋ ሆነ ይላል። ያ ቃል ሥጋ ሆነ። ያ ቃል ማን ነው? በመጀመሪያ የነበረ ለመጀመሪያነቱ መጀመሪያ የሌለው አልፋ ኦሜጋ እርሱ ኢየሱስ ክርስቶስ ከድንግል ማርያም የተወለደውን እርሱ በመጀመሪያ ቃል ወልድ እሱ ከሰማይ የወረደው እርሱ ወልድ ነው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ማለቱ ደግሞ ከድንግል ማርያም ተወልዶ ስሙን ኢየሱስ ብላው ስሙን አማኑኤል ብላው በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ እንደተጻፈ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ወደ ሰማይ በሚያርግበት ሰዓት ደቀ መዛሙርቱ ሁሉ እየተመለከቱት የገሊላ ሰዎች እርሱ ወደ ላይ ከፍ 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 ብሎ ወጣ፣ ከዓይናቸውም ተሰወረ ብሎ ይናገራል። በርቀት ሳይሆን በርቀት አረገ። ያንን የተዋሃደውን ሥጋ ይዞት ወጣ። ስለዚህ እነሆ ይህንን ሳምንት ዘወረደ ተብሎ ሲጠራ የመጀመሪያው ሳምንት በዚህ ሲሰየም እግዚአብሔር ከሰማይ ወረደ፣ ከድንግል ማርያም ተወለደ። ያ ከሰማይ ከወረደው በስተቀር ደግሞ ወደ ሰማይ የወጣ የለም ማለት ሞትን ድል አድርጎ ሙስና መቃብርን አጥፍቶ ከሰማይ የወረደው ኢየሱስ ክርስቶስ እርሱ የሁላችን አዳኝ የሁላችን ቤዛ እርሱ ወደ ሰማይ አረገ። ስለዚህ ዘወረደ የሚለው ቃል አምላክ እኛን ለማዳን ከሰማይ መውረዱን የሚያሳይ ነው። ነቢያት ቀድመው እንዲህ ብለው ነበር፣ ይወርዳል ይወለዳል። ወረደ ተወለደ። ወደ ሰማይ የወጣውም እርሱ ነው። ከሰማይ የወረደው ማን ነው? ኢየሱስ ክርስቶስ ወልድ እርሱ ቃል ነው። ያ
ቃልም እግዚአብሔር ነው። ዛሬ ብዙ ሰዎች ስለ ኢየሱስ ክርስቶስ ያላቸው አመለካከት በአብዛኛው በተራ አስተሳሰብ ላይ የተመሰረተ ነው። ከድንግል ማርያም የተወለደው እርሱ ሰማይን የዘረጋው መሆኑን አያውቁም። ከድንግል ማርያም የተወለደው እርሱ ምድርን የመሰረተው መሆኑን አያውቁም። እሱ ፈጣሪ ነው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም። እሱም የሰው ልጅ ነው። የሰው ልጅ ነው ማለቱ ከድንግል መወለዱን ነው። ያለ ወንድ ዘር የዘመኑ ፍጻሜ በደረሰ ጊዜ ይላል ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አምላክ አንድያ ልጁን ከሴት የተወለደውን ላከው ይላል። ስለዚህ ያ ከሰማይ የወረደው እግዚአብሔር ከድንግል ማርያም የተወለደው በከብቶች በረት የተኛው እግዚአብሔር እናቱ ድንግል ማርያም አቅፋ ያጠባቸው እግዚአብሔር በ30 ዘመኑ የተጠመቀው እሱ እግዚአብሔር በ33 ዓመት በቀራንዮ አደባባይ የተሰቀለው እሱ እግዚአብሔር በሶስተኛው ቀን ሞትን ድል አድርጎ የተነሳው እሱ እግዚአብሔር ወደ ሰማይ የወጣውም እሱ እግዚአብሔር ነው። የሰው ልጅ የተባለው ከድንግል ስለተወለደ ነው። እሱ ዘላለማዊ አምላክ ነው። ዘወረደ በሚለው የመጀመሪያው ሳምንት ይሄን እናስባለን። ከሰማይ ወርዶ ያዳነን ክብር ምስጋና ይግባው። በዚህ ላይ ደግሞ ተጨማሪ ድርብ ሌላ የምናስበው ይህ ሳምንት የመጀመሪያው ዘወረደ ጾመ ሕርቃል ተብሎ ይታወቃል። በ614 መስቀሉን ማርከው ፋርሶች በወሰዱት ጊዜ ከ14 ዓመት በኋላ በ628 ደግሞ ሕርቃል ለመላው ዓለም በጸሎት አስቡኝ ስላለ ያ መስቀል እንዲመለስ ኢትዮጵያንም ጾመው ስለነበረ ይልቁንም ከሕርቃል አስተሳሰብ ጋር ሳይሆን ከመስቀሉ ጋር የተሳሰረ መንፈስ ስለነበራቸው አባቶቻችን የቀደሙት እናቶቻችን ያ መስቀል እንዲመለስ ጾመው 7 ቀን ጸልየው ስለነበር ይህንንም ጾም ዘወረደ ከሚለው ጋር አብረን እናስበዋለን። ከሰማይ የወረደው ኢየሱስ ክርስቶስ ነው። እርሱ እግዚአብሔር ነው። ወደ ሰማይ የወጣው እሱ ኢየሱስ ክርስቶስ ነው። እሱ እግዚአብሔር ነው። አማላጅ፣ ነቢይ፣ ፍጡር የሚለው አስተሳሰብ ሁሉ የማይስማማው ፈጣሪ ከሰማይ የወረደው ወደ ሰማይ የወጣው ሙሴ በምድረ በዳ እባብን እንደሰቀለ የተሰቀለው ሞትን ድል ያደረገው ኢየሱስ ክርስቶስ እግዚአብሔር ነው። ዘወረደ ይህንን እናስብበታለን። የሰማነውን በልባችን ያሳድርልን።